ለመሆኑ በህይወታችሁ ትልቁ ጠላታችሁ ማን እንደሆነ አስባችሁ ታውቃላችሁ? ብዙ ጊዜ የምንወቅሰው ሌሎች ሰዎችን፣ የሀገር ሁኔታን ወይም የገንዘብ ችግርን ሊሆን ይችላል። ነገር ግን እውነታው ፍጹም የተለየና ከዚህ ተቃራኒ ነው። ብዙዎቻችን ሳናውቀው በየቀኑ በራሳችን አእምሮ እየተሸወድን መሆኑን አናስተውልም። አእምሮአችን በጣም አስደናቂ አካል ቢሆንም አንዳንድ ጊዜ ግን እኛን ለማዳን በሚመስል መልኩ የተሳሳቱ መረጃዎችና ድምዳሜዎችን ይሰጠናል። እነዚህን ስውር የአእምሮ ወጥመዶች ካላወቅናቸው ደስታችንን ይሰርቁታል፣ ግንኙነታችንን ያፈርሱታል፣ እንዲሁም ወደ ስኬት የምናደርገውን ጉዞ ሙሉ በሙሉ ያደናቅፉታል። ዛሬ በዚህ ቪዲዮ ሳናውቀው ህይወታችንን እያበላሹ ያሉ 5 ዋና ዋና የአእምሮ ስህተቶችንና እነዚህን ወጥመዶች ሰብረን የምንወጣባቸውን ሳይንሳዊ መፍትሄዎችን በዝርዝር እናያለን። ህይወትን በአዲስ መነጽር ማየት ለመጀመር ቪዲዮውን እስከ መጨረሻው በጥሞና ተከታተሉ። ወደ ዋናው ሀሳብ ስንገባ አንደኛውና የመጀመሪያው ሀሳብ ሁሉንም ወይም ምንም የመሰኘት አባዜ ነው። አእምሮአችን ነገሮችን በሁለት ጫፎች ብቻ መመዘን ሲጀምር ትልቅ ስህተት ውስጥ ይወድቃል። ለአእምሮህ ወይም ስኬታማ ነህ፣ አለዚያ ደግሞ ፍጹም የዚህ ተቃራኒ ነህ። መመዘኛው ነጭ ወይም ጥቁር ብቻ ነው። በመካከላቸው ያለውን ግራጫ መስመር ማየት አይፈልግም። ለምሳሌ ጂም ጀምረህ 2 ቀን ብትቀር አእምሮህ በቃ ይሄ ነገር ላንተ አይሆንም ተወው ይልሃል። ወይም በአንድ የፈተና ውጤት ምክንያት ሙሉ ተሰጥቶን ጥያቄ ውስጥ ይከተዋል። መፍትሄው የ80 በ20 ህግን ተለማመድ። ህይወት የፐርፌክሽኒስት መድረክ አይደለችም። 80% በትክክለኛው መስመር ላይ ከሆንክ ያቺ የ20% ስህተት ሙሉ ጉዞህን አታበላሸውም። ስለዚህ ስህተትን እንደ ጉዞ ማቆሚያ ሳይሆን እንደ መማሪያ ነጥብ አይተህ እለፈው። ሁለተኛ፣ አጋኖ የማየትና አስከፊ የማድረግ ስነልቦና ወይም ካታስትሮፋይሲንግ ይባላል። ይህ ስህተት የአእምሯችን ትንንሽ ችግሮችን ወደ ግዙፍ አደጋዎች የመቀየር አባዜ ነው። አንድ ትንሽ አሉታዊ ነገር ሲፈጠር ወዲያውኑ ወደ መጨረሻው አስከፊ መደምደሚያ ይሮጣል። ለምሳሌ ስራ ቦታ ላይ አለቃህ በኋላ ቢሮ ይመታን ነግሬ ሲልህ አእምሮ ወዲያውኑ ምን አጥፍቼ ይሆን፣ ከስራ ላይ አባረረኝ ነው፣ ህይወቴ ሊበላሽ ነው የሚል የፊልም ስክሪፕት ይደርሳል። ይህ ስህተት ሳያስፈልግ ሰውነታችን የጭንቀት ሆርሞኖች እንዲያመነጭና መረጋጋት እንድናጣ ያደርገናል። መፍትሄው አሁን የምንጨነቅበት ነገር በማስረጃ የተደገፈ እውነት ነው ወይስ በምናቤ የፈጠርኩት ብለህ ራስህን ጠይቅ። ሶስተኛ፣ የማረጋገጫ አድሎ ወይም ኮንፎርሜሽን ቢያስ። አእምሯችን የራሳችን የድሮ እምነት ወይም ከዚህ በፊት የምናውቀውን ነገር የሚደግፍ መረጃዎችን ብቻ መርጦ የመቀበልና ተቃራኒ የሆኑ እውነተኛ መረጃዎችን የመቃወም ዝንባሌ አለው። ለምሳሌ እኔ እድለኛ አይደለሁም ብለህ ካመንክ አእምሮህ ያጋጠሙህን መልካም ነገሮች በሙሉ ዘንግቶ የገጠመህን መጥፎ ነገሮች ብቻ እየመዘዘ ያሳያል። መፍትሄው አመለካከታችሁን የሚቃወሙ ወይም ከምታውቁት ነገር ተቃራኒ የሆኑ ሀሳቦችን ለመስማት ፈቃደኛ ሁኑ። ሁልጊዜ የእናንተ እውቀትና አስተሳሰብ ትክክል ላይሆን ይችላል። አራተኛ፣ የሰዎችን አእምሮ በግምት ማንበብ ወይም ማይንድ ሪዲንግ። ብዙዎቻችን ሰዎች ስለኛ ምን እያሰቡ እንደሆነ የምናውቅ ይመስለናል። አንድ ጓደኛ ፊቱ ተለውጦ ካየው በእኔ ተከፍቶ ይሆን ትላለህ። አንድ ሰው ፈጠን ብሎ ካልመለሰልህ ንቀት ነው ብለህ ታስባለህ። ነገር ግን ያ ሰው ምናልባት የራሱ የጤና የቤተሰብ ወይም የገንዘብ ጭንቀት ኖሮበት ሊሆን እንደሚችል ሙሉ በሙሉ ትዘነጋዋለህ። ይህ ስህተት ያለምንም ማረጋገጫና ምክንያታዊ ያልሆኑ ጠላቶች እንድናፈራ ያደርገናል። መፍትሄው የሰዎችን ባህሪ ወይም ሰዎች ስለኛ የሚያስቡትን መገመትና በተናገሩ ቁጥር ወደ ራስ አምጥተህ መተርጎምን ወይም ፐርሰናላይዝ ማድረግን አቁም። ጥርጣሬ ካለህ በቀጥታ ጠይቅ ወይም ዝም ብለህ ለፈው። ሲጀመር አብዛኛው ሰው ስላንተ ለማሰብ ጊዜ የለውም። ሁሉም በራሱ ህይወት ተወጥሯል። አምስተኛውና የመጨረሻው የትላንት ኢንቨስትመንት ወጥመድ ወይም ሰንክ ኮስት ፋላሲ ይባላል። ይህ ችግር ምናልባትም ብዙዎቻችን ለዓመታት በአንድ ቦታ አስሮ የሚያስቀረን ትልቅ ወጥመድ ነው። በአንድ ነገር ላይ ጊዜ፣ ጉልበት ወይም ገንዘብ ስላጠፋን ብቻ ያ ነገር እንደማይጠቅመን እያወቅን እንኳን መተው አለመቻል ማለት ነው። ለምሳሌ የማይሆነንና መርዛማ ወይም ቶክሲክ የሆነን የፍቅር ግንኙነት ረጅም ጊዜ አብረን ስለቆየን ብቻ ብሎ እየተሰቃዩ መለየት አለመቻል፣ ወይም ፈጽሞ የማያዋጣ ቢዝነስ ብዙ ብርና ጉልበት አውጥቼበታለሁ በሚል ስሜት እየከሰሩ መቀጠል። ወደ መፍትሄው ስንመጣ ራስህን እንዲህ ብለህ ጠይቅ። ዛሬ ላይ ሆኜ ይህን ነገር በአዲስ መልክ ባገኘው ኖሮ ጀምረው ነበር? መልሱ አይደለም ከሆነ ያለፈውን ኪሳራ እንደ ህይወት ትምህርት ቁጠረውና ዛሬውኑ አዲስ ምዕራፍ ጀምር። የወደፊት ህይወትህን አስብ። ትላንት ስለደከምክበት ብቻ ዛሬንና ነገን አታክስር። ያለፈው አልፏል። አሁን መወሰን ያለብህ ለወደፊት ህይወት የሚበጀውን እንጂ ላጣኸው ነገር አዝነ መሆን የለበትም። እንግዲህ እነዚህ 5 የአእምሮ ስህተቶች ሳታውቁት ህይወታችን ወደ ኋላ እየጎተቱን ሊሆን ይችላል። አእምሯችን የሚነግረን ሁሉ ማመን የለብንም። ምክንያቱም አእምሮ አንዳንድ ጊዜ ሰነፍና አቋራጭ መንገድ የሚፈልግ አካል ስለሆነ ያዘነልን አስመስሎ እውነታውን በማስተባበል ሊዋሽን ይችላል። ለዛሬው ይህን ያህል ቃለን ይበቃናል። በቀጣይ አጓጊና ጠቃሚ በሆነ ቪዲዮ እስከምንገናኝ መልካም ጊዜ